መላ ሰውነታችን እናማትባለን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቤቱ የሰራዊት ጌታ ቅዱስ እግዚአብሔር ሆይ ሌሊቱን በሰላም በጤና አሳድረህ ጠብቀህ በተቀደሰው ስፍራ ሰበሰብ ይረዳን። ክብር ምስጋና ኃይል ጌትነት ለስም አጠራርህ ይሁንልን። የደብራችን አስተዳዳሪ ሊቀ መዘምራን ቆሞስ አባ ፍሬ ስብሐት፣ የደብራችን ስብከተ ወንጌል ኃላፊና እንዲሁም የወላይትና የአዲስራት መምህራችን መምህር በቃሉ ማናሞ፣ አባቶቼ ካህናት፣ ወንድሞቼ ዲያቆናት፣ በአርባና በሰማንያ እግዚአብሔር ኃይል ያደረባችሁ አባቶቼ፣ እናቶቼ፣ እህት ወንድሞቼ፣ ሕፃናትን ጭምር በእግዚአብሔር ፍጹም ሰላምታ እንደምን አደራችሁ? እንደምን አደራችሁ? እንደምን ለዚህ ሰዓት ደረሳችሁ? ቅዱስ አማኑኤል አድርሶናልና ስላደረሰን ክብር ምስጋና ለስሙ አጠራሩ ይሁንልን። እውነተኛ የሕይወት መብል እውነተኛ የሕይወት መጠጥ የተገኘባት መብርሃን ቅድስት ድንግል ማርያም ልጇ ባከበራት መጠን ክብር ይድረሳት። ጻድቃን ሰማዕታት እንደየማዕረጋቸው ክብር ይድረሳቸው። ለእግዚአብሔር መልካም ፈቃድ አጠር ላለ ደቂቃ የእግዚአብሔርን ቃል እንማማራለን። የእግዚአብሔርን ቃል ስንማማር ሁላችንም በትህትና ሆነን እንድንማማር ያስፈልጋል። እኛ የቆምንበት ዓላማ ዝም ብለን ምሳሌው ለመሆን ነው እንጂ ተገብቶን አይደለም። እግዚአብሔር ግን ያስተምረናል። የኔና የእናንተ ድርሻ መማር ስለሆነ እግዚአብሔር ያስተምረናል። እኛም ልጆቹን ሰማንናል። የዳዊት መዝሙር 16 ከቁጥር 5 ላይ ባለው ኃይለ ቃል እንማማራለን። ለቃሉ መነሻ ርዕስ የምናደርገው አረማመዴን በመንገድ አጽና። ሁላችሁም ይህንን ኃይለ ቃል ትላላችሁ፣ ብዙ ናችሁ በጣም። ስለዚህ ድምፃችሁን ከፍ በማድረግ ለዚህ በሉ አረማመዴን በሉ በመንገድ አጽና። ስለ ቃሉ ቅዱስ አማኑኤል የተመሰገነ ይሁንልን። ይህንን ቃል ቅድም በቅዳሴው ላይ ዲያቆኑ ልክ ሲያገኝልን የነበረው የወንጌል የዳዊት መዝሙር ነው። ዳዊት ይህንን ቃል የተናገረበት ዓላማ አለው። ሁሌ መንገዱን የሚያደርገው ከእግዚአብሔር ጋር ስለሆነ ያ መንገድ ደግሞ እንዲጸናለት፣ ያ መንገድ ጥሩ እንዲሆንለት፣ ያ መንገድ እንዲሳካለት እግዚአብሔር ያለው ዳዊት እንዲህ አለ፣ አረማመዴን በመንገድ አጽና። ከላይ ጀምረን በምናይበት ጊዜ አቤቱ ጽድቄን ስማኝ፣ ልመናዬን አድምጥ፣ በተንኮለኞችም ከንፈር ያልሆነ ጸሎቴንም አድምጠኝ። ፍርዴ ከፊት ይወጣል፣ ዓይኖቼ ጽድቅህን እያዩ በሌሊትም ጎበኝህን፣ ልቤ ፈተንከው። ቅድም ያዕቆብ ያዜመልን የነበረው ዜማ ነው። ልቤን ፈተንከው፣ ፈትነኝ፣ ዓመፅም አልተገኘብኝም። የሰውን ሥራ አፌ እንዳይናገር፣ ስለ ከንፈሮች ቃል ጭንቅ የሆኑ መንገዶችን ጠበቅ። ሰልፈናዬ እንዳይናወጥ አረማመዴን በመንገድ አጽና የሚል ነው። እንደሚታወቀው
ሊቁ ያሬድ እንደተናገረው ይህ ሰባተኛ ሳምንት ኒቆዲሞስ በመባል ይታወቃል። ኒቆዲሞስ ማን ነው የሚለውን በምናይበት ጊዜ በሌሊት ልቤን ፈተንከው የሚለውን ቃል በመያዝ ሌሊት ወደ ጌታ በመሄድ ከጌታ የሚወጣውን ጥዑም ቃል ራሱን ዝቅ አድርጎ ይማር የነበረ መምህር ነው። ያው ደግሞ ከፈሪሳውያን ወገን የሆነ ያው ደግሞ ለእስራኤላውያን መምህራቸው ለይሁዳውያን አለቃቸው መምህራቸው የሆነ ኒቆዲሞስ ጌታን ልክ በመከተል መንገዱ እንዲጸና መንገዱ ሁሌ ከጌታ ጋር እንዲሆን ልክ መነሻውን የሚያደርገው የዳዊትን መዝሙር ጸሎት በማድረግ ነበር። እንደ ይቅርታ ብዛት ወደ እኔ ተመልከት ወበከመ ምሕረትከ ነጽር ላዕሌ ብሎ ኒቆዲሞስ ይህንን ይጀምራል። እንደ ስራዬ፣ እንደ ተግባሬ፣ እንደ አካባቢ፣ እንደ አረማመዴ፣ እንደ ስራዬ ሳይሆን እንደ ምሕረትህ ብዛት ወደ እኔ ተመልከት የሚለውን ኃይለ ቃል መርህ በማድረግ የዳዊት መዝሙር 88 ከቁጥር 16 ላይ ያለውን በመተግበር ወደ ጌታ ይሄዳል። ወደ ጌታ በሚሄድበት ጊዜ ቅድም ካህኑ ያነበቡትን ወንጌል ትዝ ሊለን ያስፈልጋል። የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምረን የምናየው ኃይለ ቃል ስለ ዛሬው በዓል የሚያወሳ ነው። ኒቆዲሞስ በሌሊት ወደ ጌታ ይሄዳል። ከጌታ ደግሞ ትምህርትን ይማራል። ይህ የዮሐንስ ወንጌል ምዕራፍ 3 ከቁጥር 1 ጀምረን የምናየው ኃይለ ቃል ሶስት ዋና ቁም ነገሮችን ይዟል። ስንታባቸው ሶስት። አንደኛው ስለ የይሁዳ ለአይሁዳውያን አለቃ ስለሆነው ስለ ኒቆዲሞስ ነው። ሁለተኛው ደግሞ ስለ ጌታ ጥምቀት የሚናገር ነው። ስለናባችሁ ሰው ከውሃና ከመንፈስ ቅዱስ ተወልዶ እንደሚድንና መንግሥተ ሰማያትን እንደሚወርስ የሚናገር ነው። ሶስተኛው ደግሞ ስለ ጌታ ስቅለት የሚያወሳ ነው ማለት ነው። ምናልባችሁ አንደኛው ስለ ኒቆዲሞስ፣ ምናልባችሁ አንደኛው ስለ ኒቆዲሞስ፣ ሁለተኛው ስለ ልክ ስለ ሁለተኛው የሚናገረው ስለ ኒቆዲሞስ የሚናገር ማለኛው፣ ሁለተኛው ደግሞ ስለ ሰዎች የሚያወሳ፣ ሶስተኛው ደግሞ ስለ ስቅለቱ የሚናገር ነው ማለት ነው። ሰዎች በውሃና በመንፈስ ቅዱስ ዳግመኛ ተወልደው ወደ መንግሥተ ሰማያት እንደሚገቡ የሚናገር ነው ማለት ነው። ይህንን ካልን ኒቆዲሞስ ወደ ጌታ ይሄዳል። ከዚያ በኋላ ደግሞ ከጌታ የሆነውን ደግሞ ይማራል። ከዚያ ደግሞ ጌታን ይጠይቃል። እንዴት ብሎ ሲባል ከፈሪሳውያን ወገን የሆነ የአይሁድ አለቃ ኒቆዲሞስ የተባለ አንድ ሰው ነበረ። እርሱም በሌሊት ወደ ጌታ መጥቶ እንዲህ አለው፣ መምህር ሆይ ልታስተምር ከጌታ ዘንድ እንደመጣ እናውቃለን ይልና አንተ የምታደርገውን ተአምራትን ሊያደርግ የሚችል ማንም የለም ብሎ ይህንን ከተናገረ በኋላ የጌታን መውረድ፣ የጌታን አምላክነት፣ የጌታን መምህርነትን ከተናገረ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አለ፣ እውነት እውነት እልሃለሁ ዳግመኛ ያልተወለደ ሰው የእግዚአብሔርን መንግሥት ሊወርስ አይችልም አለ። ስለዚህ ይሄ መጀመሪያ ኒቆዲሞስ የቀረበው ጥያቄው አንተ መምህር ቸር ብሎ ይህንን ካለ በኋላ ቸር የሚሉ መምህር የሚሉ ብዙሃን አሉና ከነሱ ሲለይ ኒቆዲሞስ የተናገረው እውነተኛ የጌታ
የጌታን መምህርነት የተናገረው በዚህ በሉቃስ ወንጌል ምዕራፍ 18 ቁጥር 18 ላይ አንድ ባለጸጋ ራሱን እንዲሾመው ፈለገና መጥቶ ቸር መምህር ሆይ በምድር ላይ በምኖርበት ጊዜ እንደው ደግ ምን ልስራ መንግሥተ ሰማያትን እንዲወርሱ የተናገረው ማለት ነው። ነገር ግን ጌታ ክርስቶስ የተናገረው ነገር አለ። ከአንዱ ከእግዚአብሔር በቀር ቸር መምህር ማንም የለም ብሎ ይህንን ብሎታልና ይሄ ቸር መምህር ያሰኘው ወይም ቸር መምህር ብሎ እንዲናገር የሆነው ምንድነው ሲባል እንዲያለቅሰውና ከሁሉም ባለጸጎች እንዲመርጡ ስለፈለገ ነው ይሄ ሰው የተናገረው ማለት ነው። የኒቆዲሞስ ቸር መምህር ማለት እውነተኛ ማለት ነው። የልብ ንጽሕና አለው፣ የልብ ቅድስና አለው፣ የልብ እውነተኝነት አለ ኒቆዲሞስ። ከዚያ በኋላ ቀረበና ቸር መምህር ሆይ ልታስተምር ከጌታ እንደተላክ እናውቃለን። ስለዚህ ብሎ አንተ የምታደርገው እውነተኛ የሆነ ተአምራትን መናገር ወይም ማድረግ የሚቻለው ማንም እንደሌለ እናውቃለን ብለው ይህንን ካለ በኋላ ጌታችን መድኃኒታችን ኢየሱስ ክርስቶስ እንዲህ አለ፣ እውነት እውነት እልሃለሁ ዳግመኛ ያልተወለደ ሰው የእግዚአብሔርን መንግሥት ሊያይ አይችልም አለ። አሁን ኒቆዲሞስ ትምህርቱን የቀጠለው በዚህ ላይ ነው ማለት ነው። አንድ ሰው ልክ በሚመጣበት ጊዜ ትምህርቱን ሊማር በሚቀርብበት ጊዜ እያንዳንዳችን ትምህርት እንደሚያስፈልገን መጀመሪያ ማመን ያስፈልጋል ማለት ነው። ማመን ያስፈልጋል። ኒቆዲሞስ ያመነው ይህንን ነው። መጀመሪያ አምኗ ምንድነው ያመነው ሲባል ከጌታ ዘንድ ካልሆነ አንተ የምታደርገው ነገር ወይም ታምራትን እንዲያደርግ የሚችል ማንም የለም ብሎ ይህንን አምኗል ማለት ነው። ከዚያም በኋላ ላምነው ኒቆዲሞስ ጌታ እውነት እውነት እልሃለሁ ዳግመኛ ያልተወለደ መንግሥተ ሰማያትን ሊወርስ አይችልም ማለት ነው። እዚያን ልክ ጥያቄውን ቀጠለ ኒቆዲሞስ። ይህ ማለት ምን ማለት ነው? መምህር ያስተምራል፣ ተማሪ ደግሞ ይጠይቃል አይደለ? ከዚያም በኋላ ልክ መምህሩ በሚያስተምረው ጊዜ ጥያቄ ይጠየቃል። የሰው ልጅ ከሸመገለና ካረጀ በኋላ እንደገና ወደ እናቱ ማህፀን በመግባት እንዴት ዳግመኛ ሊወለድ ይችላል ብሎ ይህንን ተናገረ። ከዚያም በኋላ እንዲህ ስላልኩህ አታድርግ፣ ሰው ልጅ ዳግመኛ ከውሃና ከመንፈስ ቅዱስ ካልተወለደ የእግዚአብሔርን መንግሥት ሊያይ አይችልም ማለት ምናልባት ሰው ከውሃና ከመንፈስ ቅዱስ ካልተወለደ ዳግመኛ መወለድ ይሄ ነው ማለት ነው። ለኒቆዲሞስ ይሄንን ካለው በኋላ ይሄንን ስላልኩስ እንዴት ታደንቃለህ? እንዴት ታምራት ነው ይባላል? እንዴት ግርት ይሆን ይባላል? እውነተኛ የሆነውን ትምህርት ተከተላለውና እንዲህ አለ መንግሥተ ሰማያት እንዳያይችል ሰው ከሸመገለና ካረጀ በኋላ ዳግመኛ መወለድ እንዴት ይችላል ብለው ጌታ ኢየሱስ ክርስቶስ መልሶ እንዲህ አለ፣ እውነት እውነት እልሃለሁ ዳግመኛ ከውሃና ከመንፈስ ቅዱስ ያልተወለደ ሰው ወደ እግዚአብሔር መንግሥት ሊገባ አይችልም። ከሥጋ የተወለደ ሥጋ ነውና ከመንፈስ የተወለደ ግን መንፈስ ነውና፣ ስለዚህ ዳግመኛ ልትወለዱ ይገባችኋል ስላልኩ አታድርግ ካለ በኋላ ልክ ዳግመኛ የመወለድ ሁኔታ ምንድነው ሲባል ከመንፈስ ቅዱስ ነው። ቅድም እንዳልኳችሁ ከውሃና ከመንፈስ ቅዱስ ያልተወለደ የእግዚአብሔርን መንግሥት ሊያይ አይችልም ስላልኩ አታድርግ አለውና ልክ እንደ ምሳሌ አድርጎ ንፋስን አመጣለት። ምን እናመጣለት አልኳችሁ? ንፋስ ወደ ወደደው ይነፍሳል። ታዩታላችሁ። መልኩ ምን አይነት ቀይ ይሁን ጥቁር ይሁን ምን አይነት እንደሆነ ማንም ማያውቀው ንፋስ ወደ ወደደው ይነፍሳል። ወዴት እንደሚሄድ አታውቀው። ዛፉንም ያናውጠዋል፣ ብዙውን ነገር ያደርጋል፣ ውሃን ያመላልሳል። ነገር ግን ወዴት እንደሚሄድ ታውቃለህ አለ። ከመንፈስ ቅዱስ የተወለደ እንደዛው ምናልባት ከመንፈስ ቅዱስ
የተወለደ እንደዛው ነው። እኛ በሚታየው ውሃ የማይታየውን መንፈስ ቅዱስን ያገኘንበት ክርስቶስን የለበስንበት የታተምንበት ማኅተማችን መንፈስ ቅዱስ ያደረብን ያውም ደግሞ በመንፈስ ቅዱስ መንፈሳዊ ተብለን የተጠራን ነን ማለት ነው። ያ የሚገኘው እንዴት ነው ሲባል እንደ ኒቆዲሞስ ራሳችንን ዝቅ አድርገን በትህትና ቀርበን ወደ ጌታ በምንመጣበት ጊዜ ከጌታ የምንማረው ትምህርት አለ ማለት ነው። ያው ትምህርት ምንድን ነው ሲባል የልጅነት ትምህርት ነው ማለት ነው። እሱ የአባትነትን ትምህርት ያስተምረናል፣ እኛ ደግሞ የልጅነትን ትምህርት እንቀበላለን ማለት ነው። ያው ከአባከነት ፖሊስ የተወለድንበት ሁለተኛ ልደታችን፣ ዳግመኛ የተወለድንበት የመጀመሪያ ልደታችን ከእናታችን የተወለድንበት ነው። ሁለተኛ ልደታችን ደግሞ ከማኅፀነ ዮርዳኖስ ተጠምቀን በማየ ተጠምቀን ያገኘነው ማለት ነው። ያ መንፈስ ቅዱስ የተላበስንበት አባቶቻችን ምን ይላሉ? ክርስትና ስታችሁ ታውቃላችሁ? አስመስታችሁ ታውቃላችሁ? ልክ እቅፍ አድርገው ይዙና ምን ይሉናል? መንፈስ ቅዱስ ይደርበት አረሌሉ። እንዲህ አይነት ያለውን ጸጋ አግኝተን ያደግነው የጎለመስነው የመጣነው አካላት ነን ማለት ነው። ያውም የባረከን የቀደሰን በውስጣችን ያለው መንፈስ ቅዱስ ነው ማለት ነው። ምንድነው? በውስጣችን ያለው መንፈስ ቅዱስ የሚያኖረን በውስጣችን ያለው ክርስቶስ የሰጠን ማኅተማችን ነው ማለት ነው። ያ ማኅተም ለዘላለም የሚሆነው ማኅተም ነው ማለት ነው። ያንን የዘላለም ማኅተም ለኒቆዲሞስ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ አስተማረው። ምን ብሎ? ዳግመኛ ከውሃና ከመንፈስ ቅዱስ ልትወለዱ ይገባል። ንፋስ ወደ ይነፍሳል፣ እኔም ደግሞ ለእናንተ ይሄንን በሚታየው ነገር የማይታየውን ጸጋ በውስጣችሁ አሳድሬአለሁ አለ ክርስቶስ። በውስጣችሁ ለዚህም ነው ቅድም እንዳልኳችሁ አረማመዴን ጌታ ሆይ በመንገድ አጽና ብሎ የሄደው ኒቆዲሞስ፣ መንገዱን ተከትሎ የሄደው ኒቆዲሞስ ከጌታ የተማረው ምንድን ነው ሲባል አንደኛው ከአምላክ መንፈስ ቅዱስ በምንወለድበት ጊዜ እንደምንድን የሚያሳየን ነው። ሁለተኛው ደግሞ ኒቆዲሞስ ከጌታ ተማረ ሲባል ልክ ልጅነት እንዳለን እርሱ አባታችን እንደሆነ እኛ ደግሞ ልጆቹ እንደሆን ተምሯል ማለት ነው። ሶስተኛው ኒቆዲሞስ ከጌታ ተማረ ሲባል መንግሥተ ሰማያትን መውረስ ዳግመኛ መወለድ ነው የተማረው ማለት ነው። ወደኛ ሕይወት እናምጣው። በጣም የሚያስገርመው ነገር ወደኛ ሕይወት በምናመጣበት ጊዜ እኛ እንድንማርባቸው ከስራቸው ዝቅ ብለን ትምህርት እንድንማር የተፈቀደላቸው የሰማይና የምድር መክፈቻ የተሰጣቸው ስልጣንና ኃይል ያላቸው የማሰር የመፍታት ስልጣን ያላቸው አባቶቻችን ካህናት ጋር ትመጣላችሁ አይደለ? መጣችሁ ነው የምትማሩት። ከንስሐ አባታችሁ ነው የምትማሩት። ምንድን ነው የምንማረው? የንስሐ አባቶቻችን ነው ያስተምሩ። ምንድን ነው በጣም የሚያስገርመው አንድ ታሪክ ላንሳላችሁ። አንዲት ሴት አለችና በሰፈሯ ዝቅ ብለን ከአባቶቻችን ትምህርት እንደምንማር እንደሚያስፈልግ ነው። ለምን ከተባለ ኒቆዲሞስን ከጌታ ዝቅ ብሎ ትምህርት ተምሯልና ማለት ነው። ይቺ ሴት በአቅራቢያው ያሉ ሴቶች ሁሉ ትዳርን ይይዛሉ። ምናልባት ትዳር ይይዛሉ። ከዚያም በኋላ እሷ ግን ያው አታገባም። የጌታ ፍቃድ ሲሆን ማለት ያው ማግባት የሚቻለው መውለድ የሚቻለው መኖር የሚቻለው ከዚያ በዚህ ሁኔታዋ ይቺ እያማረረች ትኖራለች። በተለይ ወጣቶች በደንብ አድርጋችሁ ስሙ። ልክ በቤቷ መካከል አንድ ቤተክርስቲያን ላይ ትሄድና
ከመቃብር ቤት የማይወጡትን አንድ አባት አገኘችና አባት ነው ብዙዎች ከሰፈሬ ያሉ ሴቶች አፍተው ይወልዳሉ፣ ይከብራሉ፣ ልጆቻቸውን ያሳድጋሉ። ነገር ግን እኔ ቆሜ ቀረዋለች። ያን በዛ ሀሳቧ ልክ ያዘኑ አባት እንዲህ አለ፣ ልጄ ሁሉን የሚያደርግ እግዚአብሔር ነው፣ የባሰ አታምጣ በይ አላት። ምን አልኳቸው? የባሰ አታምጣ፣ ሁሉን የሚያከናውነው እግዚአብሔር ነው፣ የባሰ አታምጣ በይ። ከዚያ በኋላ ምን ማለት ነው የሚገርመው ነው፣ ከዚህ የበለጠ የባሰ አለ ብላ መለሰችና ሄደች። ከዚያ ስትሄድ በመንገድ ላይ ጎረምሶች አገኟትና ገፈሯት። ከዚያ ሲገፏት መጣችና አሁን ወደዛ ያወጡት አባቴ አሁንም እኮ መከራዬ አላለቀም። ጎረምሶች ደፈሩት። ልጅ ሁሉ ለበጎ ነው፣ የባሰ አታምጣ በይ አለ። ምን ከዚህ የበለጠ የባሰ አለ? ሶስተኛ እንዲህ ብላ ለአባት ተመክራ ሄደች። ሶስተኛ ስትሄድ እሱ የተደፈረችበት እየገፋ በሚሄድበት ጊዜ ልክ ወደ አባቷ አሁን ሄደችና አባቴ እሱ እያደገ ነው፣ ይሄ የሚያክል መከራ የደረሰብኝ ነው ብላ እንባዋ እያረጨች ብትናገር ልጄ እኔ ምን ማለሽ የባሰ አታምጣ ከዚህ መለጠም የባሰ አለ ብላ መለሰች ነች። ከዚያም በኋላ ልክ ጽንስ አደገ፣ ወለደች። ስትወልድ ሁለት አይነት ነፍሳት ወለደች። ምናልባቸው ሁለት አይነት ስትወልድ ሁለት የተገጣጠሙ በአንድ ላይ የሆኑ ልጆች ወለደች። ከዚያም ታቅፋ የአባት ባለች። በጣም የሚያስደንቀው አንደኛው ነፍስ የተገጣጠመው መሳለ ሞተባት፣ አንደኛው ደግሞ ሕያው ሁለት አድርጎች እቺ ሴት ምታረቃለች። አንደኛው ናታን የሚሸተውን ይዛለች፣ አንደኛው ናታን ደግሞ ሕያው የሆነውን ይዛለች። በዚህ አይነት መከራ ላይ ያለችው ሴት አሁንም ደግማ ወደ እዚያ ወንዝ ሄደችና አባቴ ይሄ ሁሉ መከራ ደረሰብኝ፣ ሁለት አንደኛው የሞት አስከሬን ነው፣ አንደኛው ደግሞ ሕያው ነው ብላ የምትናገር ልጄ አንቺ እኮ እምቢ አልሽኝ እንጂ በትህትና የመጀመሪያውን ቃልሽን ብታደርጊ ኖሮ ይሄ ሁሉ ፈተና አይመጣብሽም ነበር። አባቶቻችን አንዳንዴ ይነግሩናል፣ ያስተምሩናል፣ የባሰ አታምጣ ይሉናል። የሚመክሯቸው የሳባቶቻችሁ ከዚህ የበለጠ የባሰ አታምጣ ከዚህ የበለጠ መከራ ችግር እንዳይደርስብን አባቶቻችን ይጸልያሉ። ወደ ንስሐ አባቶቻችሁ በምትመጡበት ጊዜ ልክ ችግራችሁን ሐዘናችሁን በምታወያዩበት ጊዜ በትህትና ይሁን በዝቅታ ይሁን ቀርባችሁ ያሏቸው ኒቆዲሞስ ዝቅ ብሎ ጌታን በትህትና መምህር ሆኖ ሳለ አዋቂ ሆኖ ሳለ ራሱን እንዳላዋቂ አድርጎ ቀርቦ ዝቅ ብሎ ከጌታ ትምህርት ይማር የሻጠና ነገር የሚያስገርመው ዜ ላጠቃልላችሁ። እንቺ ሴት ወደዚያ አባት ስትሄድ ይጋዛል። ይህ መጀመሪያ ለመንገርሽ አሁንም የባሰ አታምጣ በይ። ተሸንፋለችና በመከራ ተሸንፋለችና በሐዘን ተሸንፋለችና ሞትና ሕያውን ነገር ይዛ ከዚያም በኋላ የባሰ አታምጣ ብላ ዝቅ ብላ አባቴ እስካሁን የበደልኩትን ይቅር በለኝ ስትል
ያ የቀረው ነፍስ ወደ እግዚአብሔር ሄደች። በጣም የሚያስደንቀው ይቺ ሴት ያው በሁለት ፈተና ተፈተነ የነበረችው ወደ አንድ መጥታለች። ይሄ የሆነው ሊሆ ሲባል በትህትና ብትቀር ኖሮ ይሄ ሁሉ ነገር አይፈጠርም ነበር። ይሄ ሁሉ ነገር አይሆንም ነበር። ወደ ጌታ በምትቀርቡበት ጊዜ አለማመዴን መንገዴን አጽና በሉ፣ አጽና አካሄዴን አሳምርልኝ በሉ፣ የባሰ አታምጣ በሉ። በኑሯችሁ አታማሩ፣ ባገኛችሁትም አታማሩ፣ ባጣችሁትም አታማሩ። እግዚአብሔር ሲሰጥ አውቆ ነው። እግዚአብሔር ሲነሳ አውቆ ነው። እግዚአብሔር ሲያደርግ አውቆ ነው። እግዚአብሔር ሳያደርግ ሲቀር አውቆ ነው። ለእግዚአብሔር የሚሳነው ነገር የለም። የባሰ አታምጣ በሉ። አሁን ሕይወት ይሄ ሆኖብናል። ከአባቶቻችን ጋር እየተጣላን ከአባቶቻችን ጋር መልስ እየተመላለስ እኛ በትዕቢት እንገባለን። አባቶቻችን የባሰ አታምጣ ይላሉ። ቃላቸውን አልሰማንም። ስንቶቻችን የንስሐ አባቶቻችንን ቃል ሰምተን ስንቶቻችን ከንስሐ አባቶቻችን ጋር ችግሮቻችንን እንደሚፈቱ አምነን ቀርበናቸው አወያይተናቸው እንደውም ከውት አንዳንድ ሲጠብቆ እንደ ባለጠግነቱ ይቀርብና አባቶችን የሚመለከታቸው መስቀል የያዙትን መፍታት ማሰር የሚችሉትን እያቆሽሹትን የሚቀር ስንቱ ነው። ይሄ ሁሉ ሆነና የባሰ ማለት ሲገባን ልክ የባሰው እየመጣ አሁን ችግር ላይ አይደለም። እውነት ነው፣ ችግር ላይ ወቀ ከዚህ የበለጠ ችግር የለም። ስለዚህ ከዛሬ ቀን ጀምሮ የባሰ አታምጣለች። ኒቆዲሞስ ዝቅ ብሎ የተማረው ከጌታ ምንድነው? ለምንድነው ያስፈለገው ሲባል ጌታው መሪ ስለሆነ ማለት ነው። አምላኩ ስለሆነ ማለት ነው። ሕይወቱ ስለሆነ ማለት ነው። መንገዱን አስተካክሎ ነው። ዛሬም እኔና እናንተ መንገዳችንን የምናስተካክለው ወደ አማኑኤል ከመቅረባችን በፊት ራሳችንን ለቃል አስመርምረን በምንቃሉበት ጊዜ ነው ማለት ነው። ስንቱ ችግር ገጥሞናል፣ ስንቱ ሐዘን ገጥሞናል፣ ስንቱ ውጣ ውረድ ገጥሞናል። ከዛ ውጣ ውረድ የምንወጣው ወደ አባቶቻችን መጥተን ዝቅ ብለን በትህትና ቃላቸው ስንናገራቸው ይፈቱናል ከሁሉ ነገር። ይሄ ማንን ያስፈልጋል? ልክ ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ የሰጣቸው ስልጣን ስለሆነ ነው ማለት ነው። የቅድሙ አባት ሞኖሴ ያችን ልጅ እንደፈቷት ሁሉ አባቶቻችን ወደ እነርሱ በትህትና በምንቀርቡበት ጊዜ ይፈቱናል ማለት ነው። ክርስቶስ ኒቆዲሞስ በትህትና ወደ ክርስቶስ ቀረበ። ካሉት ችግሮች ሁሉ ወደ እርሱ ቀርቦ ችግሮችን ያስወገደ። ከዚያም በኋላ ደግሞ እውነተኛ መንገድ የተማረ እውነተኛ መንገድ የሄደው በትህትና ማለት ነው። ሌላው ነገራችሁ ወደ ክርስቶስ እንዳትመጡ ብዙ ችግሮች ሊያግዷቸው አይገባም። በምንማርበት ጊዜ፣ በምናስተምርበት ጊዜ፣ በምንኖርበት ጊዜ ችግሮች ወደ ኋላ ሊያስደርጉን አይገባም ማለት ነው። በዚህ በሐዋርያው ጳውሎስ ለሮሜ ሰዎች በላከላቸው መልእክቱ በምዕራፍ 8 ከቁጥር 33 ጀምረን የምናየው ኃይለ ቃል ነው። አሁን ኒቆዲሞስ የፈሪሳውያን አለቃ ነው። ከፈሪሳውያን ወገን የሆነ ነው። የአይሁዳውያን ደግሞ አለቃቸው ነው። ከዚያም በኋላ መምህራቸው ነው። መምህርነቱ ምንድነው ሲባል በእውቀቱ፣ መምህርነቱ ምንድነው ሲባል በብልጽግናው እነሱን የሚመራቸው መምህር ነበር ማለት ነው። ከዚያም በኋላ ልክ የክርስቶስን ትምህርት እንዳይቀበሉ አይሁዳውያን አውጀው ነበርና በሌሊት ወደ ጌታ ይሄዳል። በሌሊት ወደ ጌታ ይሄዳል። ነገር ግን ጳውሎስ የተናገረውን ቃል ላንብብላችሁና ከእነዚህ ነገሮች ሁሉ የክርስቶስ ፍቅር ልክ በውስጡ ያደረው ኒቆዲሞስ ሁሌም ቢሆን የጌታን ኃይል ያይ ነበር ማለት ነው። የጌታን መንገድ ይመለከት ነበር ማለት ነው።
እግዚአብሔር የመረጣቸው ማን ይከሳቸዋል? የሚያጸድቅ እግዚአብሔር ነው። የሚኮንንስ ማን ነው? የሞተው ይልቁን ከሙታን የተነሳው በእግዚአብሔር ቀኝ ያለው ደግሞ ስለኛ የሚማልደው ክርስቶስ ነው። ከክርስቶስ ፍቅር ማን ይለየናል? መከራ ነውስ ወይስ ጭንቀት ነው ወይስ ስደት ነው ወይስ ፍርሃት ነው ወይስ ሰይፍ ነው? ካለ በኋላ ስለ አንተ ቀድሞ ሙሉ እንገደላለን እንደምታርዱ በጎችን ተቆጠሩ ተብሎ ተጻፈ። እዚህ ሁሉ ግን በወደደን በእርሱ ከአሸናፊዎች እንበልጣለን። ሞትም ቢሆን ሕይወትም ቢሆን መላእክትም ቢሆኑ ግዛትም ቢሆን ያለውም ቢሆን የሚመጣውም ቢሆን ኃይላትም ቢሆኑ ከፍታም ቢሆን ዝቅታም ቢሆን ፍጥረትም ቢሆኑ በኢየሱስ ክርስቶስ በጌታችን ካለ ከእግዚአብሔር ፍቅር ሊለየን እንደማይችል እናውቃለን። ጳውሎስ ይሄ ነው ለኒቆዲሞስ ያጋጠመው ማለት ነው። ልክ ቢፈራቸውም እንኳን የእነሱ ሰይፍ አላስፈራራው፣ የእነሱ አፍ አላስፈራራው፣ የእነሱ ከጌታ ጋር እንዳይገናኝ የሚያደርጉት የሚያስፈራሩት ቃል አላስፈራራው። ልክ አረማመዴን አቅና አለና አረማመዴን አጽናው አለና መንገዴን ተመልከት አለና ወደ ጌታ ሄዶ ልክትራገር የተማረ ሊቅ መምህር ነው ኒቆዲሞስ ማለት። እኔና እናንተ ዛሬ ባለን ነገር ሳንኮራ ባለን ነገር ዝም ብለን ደረታችን ሳንገባ ባለን ነገር ዝም ብለን ሳንመካ ልክ ጳውሎስ የተናገረው ቃል በመያዝ የሚመካ ቢኖር በማን ይመካ? በማን ይመካ? እግዚአብሔር ይመካ። ያንን መሪ ቃል በመያዝ እንደ ኒቆዲሞስ መምህር ሆኖ ሳለ ትሕትናን ያሳየን ዝቅ ያለ እንደዛ ሁሉ እኛም ባለን ቅድም እንዳልኳችሁ ሳንኮራ ወደ አባቶቻችን ቀርበን ዝቅ ብለን ትሕትናን አሳይተን እንደ ኒቆዲሞስ እንድንማር ያስፈልጋል ማለት ነው። ስለዚህ ከክርስቶስ ፍቅር ምንም ሊለያችሁ አይችልም ማለት ነው። ምንም ሊለየን አይችልም ማለት ነው። ለምን ከተባለ ሁሉንም አልፈናልና፣ ሁሉንም አይተናልና። ለዚህ አባቶቻችን አስተማሪዎቻችን ወይም መሪዎቻችን ናቸው ማለት ነው። ዳዊት በመዝሙር 16 ከቁጥር 5 ጀምሮ ያለው አይደል? ምንድነው የሚለው ሲባል አቤቱ ጽድቄን ስማኝ፣ ልመናዬን አድምጥ፣ በተንኮለኞችም ከንፈር ያልሆነ ጸሎቴን አድምጠኝ። ፍርዴን ከፊት ይወጣል፣ ዓይኖቼን ጽድቅን አዩ። በሌሊቱ ጎበኘኸኝ፣ ልቤንም ፈተንከው። ፈትነኝም ዓመፃንም አልተገኘብኝም። የሰውን ሥራ አፌ እንዳይናገር፣ ስለ ከንፈሮች ቃል ጭንቅ የሆኑ ነገሮች ይቀበር። ሰኮናዬ እንዳይናወጥ አረማመዴን በመንገድ አጽና። የትምህርታችን ርዕስ ይሄ ምናልባት አረማመዴን በምን አጽና? በመንገድ አጽና። በእግዚአብሔር መንገድ ሆነን እንደ ኒቆዲሞስ ትሕትናን ተላብሰን ወደ አባቶቻችን ቀርበን ንስሐ ገብተን ሥጋው ደሙን ተቀብለን በቤቱ እንድንጸና በመንገዳችን እንድንጸና ማን ይርዳን? ማን ይርዳን? በኢትዮጵያ ላይ የመጣውን ፈተና ሰላሙን ያስወግድልን። ጆሮአችን የሚሰማው አፍንጫችን የሚያሸተው ዓይናችን የሚያየው ሁሉንም ጥሩ ጥሩ ያሰማን፣ ደስታን ያሰማን፣ መጥፎ መጥፎን ከኛ ያስወግድልን። አረማመዴን በመንገድ አጽና። የዳዊት መዝሙር 16 ከቁጥር 5 ላይ ባለው ኃይለ ቃል እስከዚህ ተማምረናልና በተማርነው ትምህርት 30 60 መቶ ያማለፈ ያፍተን የስሙ ቀዳሾች መንግሥቱ ወራሾች እንድንሆን አምላካችን እግዚአብሔር ይርዳን።